እና በመጨረሻ ማይነ ሊበራል። አዎ ዶክተር እግዚአብሔር ይስጥልኝ። እንደበራ በመጀመሪያ ማን ነው ማየት የምትፈልገው? እስቲ ነው የህይወቴን እድሜ ልኳን የተከተለችኝ ላምባዲኔ ምርኩዜ ናት። በጣም ቆንጆ ናት። ፊቷን እስከዛሬ አይቼው አላውቅም እና እሷን ነው ማየት የምፈልገው ዶክተር። አይዞህ አሁን ታያታለህ። አሁን ታያታለህ። ተነስ። ያጮት ሚስት እዛ ጋር ከእሷ ጋር ነው የመጣው ዶክተር? አዎ ባለቤት እና አቀፈኝ እንጂ እርግጠኛ ነኝ። አይዞህ ባለቤት ጋር ከእሷ ጋር ነው የመጣው። ሰላም በለው። ጌታ በኢየሱስ ዶክተር የሆነ ነገር አድርግ። ያመመኝ ነው ዶክተር። ስማ የሆነ ነገር አድርግ። ያመመኝ ለምን ወረብኝ ነው ዶክተር? እየዞረብኝ ነው ዶክተር። በጌት ምንድን ነው የሚመስለው? ዛሬ ደግሞ እዚህ ላይ እናደርገውና እንደበረባችኋል። እና እንግዲህ እንደምታዩት ይሄ ማክስ ነው። ይሄ ደግሞ የበጋ ቦት ነው እና ጀማውታች አለ ተቀላቅለዋለሁ። እንግዲህ ቀድሞ የተቀበለኝ የተንቀለቀለ ላይ እንደበርበታለን ማለት ነው። ትንሽ ግን ወፈር ብላ እንዳያስበላ ውሃ ጠብ ታደርግበታል። ዛሬ ደግሞ ሚሊንግ ጉድ እናደርገዋለን። አንድ የተመጣች ኮምፒውተር አለች፣ እሱን እንዲቀየር እናደርገዋለን። ፕላስ ልደቱም ስለቀረበ ያው እንደ ስጦታ ይሆናል። ተከታተሉ። ሶይ ፓርቴላ አይደል? ይመጣል ያና ነው ይቻላል። ወይኔ ያ እኮ ላፕቶፕ አይደለም፣ ያ እኮ እምነበረድ ነው እኮ ዋው ይቅርታ ቦታው ሰው አለው። ቆንጆ ሴት ብቻዋን አትቀመጥም ብለህ ታስባለህ ማለት ነው? አለው የለውም ማለት እየቻልሽ ለምን ትርፍ ንግግር ትናገሪያለሽ? እኔን ከመሰለሽ ቆንጆ ጋር ማውራትን አግኝታ ነው? ይቅርታ ውሃ ታመጣልኝ እና ቆንጆ ነኝ እያልሽ ነው? አይንህን ተጠራጥረህ ከሆነ እኔን የምትጠይቀኝ? የኔት እዚህ ካፌ ለምን እንደተቀመጥሽ ባላቅም ግን የተቀመጥሽው መልክሽን ብቻ ይዘሽ ከሆነ ያለሽ እሱ ብቻ ነው ማለት። ምን እያልክ ነው? አልገባኝም። እያልኩሽ ያለሁትማ ወንድ ልጅ ነቅቷል። ከሴት ልጅ ውበትና ወጣትነቷን ብቻ ሳይሆን ስራና ጥንካሬዋን ማየት ጀምሯል። ተፍ ተፍ በይ። ቁጭ ብሎ የሚመጣ ገንዘብ አለ ብሎ መጠበቅ ያኔ ሰማይ ቅርብ በነበረ ጊዜ ቀር እና ውበት መለኪያ አይደለም። ውበት የሥራ ፈቶችና የገላ ቀማሾች መስፈርት ነው። ደህና ሁኚ። ስራ ፈት አንተ ነህ። ሲያስጠላ መልክ ብቻ ቆን
ሄሎ ምሩ። አቤት። ማን ልበል? ስልኬን ረስተሽው አይሆንም መቼም። ማለት ነው። ማን ልበል? ድምጼንም ረሳሽው? ልዘጋው ነው። እሺ ኢዛና ነኝ። ከየት ተገኘ ዛሬ? እቤት እኮ ማዘርጋ መጥቼ ወክ እያረኩኝ በፊት የምንገናኝበት ቦታ ስደርስ ትዝ አልሽኝ። ምንድን ፈልገህ ነው? እንደ በፊቱ ነን ማለቴ። ደህና ነሽ? ድምፅሽን ስለሰማው ደስ ብሎኛል። ደህና ነኝ። አልናፈኩሽም? ልታየኝ አትፈልጊም? ስህተቴን አልደግምም። ቻው። እሺ ይቅርታ፣ አትዝጊው። የምር ግን ደህና ነሽ? በጣም ደህና ነኝ። ሁሉን ትቼ ረስቼ እየኖርኩ ነው። አይ አልችልም። አንድ እድል ስጪኝ፣ ሁሉንም ነገር ላስተካክል። አንድ እድል ብቻ። ያለኝን እድል በሙሉ ሰጥቻለሁ። ምንም የቀረኝ የለም። ከዚህ በኋላ ከቻልክ አትደውልልኝ። ምሩ በእናትሽ እንዳዘጊው፣ የምር ታስፈልጊኛለሽ። አንተን ያማሸለ